የናሽናል ኤግዛም ማቴማቲክስን አስመልክቶ ምን አይነት ባህሪያት አሉት? ሰላም ልጆች እንዴት ናችሁ? ምናልባት በዚህ ቻናላችን ላይ ክፍል 1 ለሶሻል ተማሪዎች ጂኦግራፊን መልቀቃችን ይታወሳል። ከዛ ጋር ተያይዞ ለሁለቱም ደግሞ ስትሪሞች ማቴማቲክስን ዛሬ ይዘን መተናል። ከአጠገቤ ማቴማቲክስ ባለሙያ ነው ያሉት። እሳቸው 20 ዓመት በላይ በዚህ ሙያ ሰርተዋል። ማቴማቲክስን በተሻለ ውጤት ለመፈጸም ወይም ደግሞ የተሻለ ውጤት ለማምጣት በቀሪ ጊዜ እንዴት እንዘጋጅ? የናሽናል ኤግዛም ማቴማቲክስን አስመልክቶ ምን አይነት ባህሪያት አሉ? ካለፉት የተለያዩ ዓመታት ተነስተን የምንመክራችሁ ነገሮች ይኖራሉ፣ እናንተን ይጠቅማሉ ብለን እናስባለን። ቀጥታ ወደ እንግዳይ ምን ራስና እሺ፣ አመሰግናለሁ። እኔም ተስኖት እባላለሁኝ። ቅድም እንደተባለው ለረጅም ዓመት የሂሳብ መምህርነት አገልግያለሁኝ። በዚህ መሰረት ባለኝ ልምድ ብዙ ተማሪዎች በፈተና እንዲዘጋጁ አድርጌያለሁኝ። ብዙም ተማሪዎች ውጤታማ እንዲሆኑ ሆነዋል። ይህንን መሰረት ባደረገ መልኩ ያው በተነሳው ሀሳብ ላይ ማብራሪያ መስጠት እፈልጋለሁኝ። የመጀመሪያው ምንድነው ፈተናን እንዴት ይወስዳሉ፣ እንዴት ውጤታማ መሆን ይቻላል ወደሚለው ከመሄዳችን በፊት ለምንድን ነው ብዙ ጊዜ ተማሪዎች የሂሳብ ትምህርት ውጤታማ የማይሆኑት፣ ችግሩስ ምንድን ነው የሚለው ሀሳብ ቢነሳ ደስ ይለኛል። ይሄ ምንድነው ከስነ ልቦና ጋር የተያያዘ ነገር ነው። ምንድነው ስለ ሂሳብ ያለን አመለካከት በተማሪዎችም በማህበረሰቡም ዘንድ ትክክለኛ ያልሆነ አስተሳሰብ አለ። ለትምህርቱ የተሰጠው ግምት ማለት ነው። ሲመጡም ተማሪዎች ያው ትምህርቱን በዛ ልክ አክብደው ይመጡትና እንዳይገባቸው ይሆናል ማለት ነው። ይሄ አመለካከት መጀመሪያ መቀረፍ አለበት። ሲቀጥል ደግሞ የኛ የመምህራንም ድርሻ አለ። ትምህርቱ ላይ ተማሪዎች እንዴት ውጤታማ መሆን እንዳለባቸው፣ እንዴት ሊገነዘቡ እንደሚችሉ፣ እንዴት ተረድተው ጥሩ ውጤት ማምጣት እንደሚችሉ የኛም የመምህራን ወይም ደግሞ የአስተማሪዎች አስተዋጽኦ አለ ማለት ነው። ምንድነው ትምህርቱን በምን ያክል ልክ ራሳችን ገብተን ተዘጋጅተን እንመጣለን ተማሪዎች እንዲረዱት። ያንን ካደረግን በኋላ በምን ልክ ነው ለተማሪዎች ዴሊቨር የምናደርገው ሌሰኑን ራሱ ተማሪውን ደግሞ እንደየትምህርት አቀባበል ደረጃው ስለያለን ወይ ይዘን የምንመጣው ቴክኒክ ለሁሉም ወጥ ከሆነ ያልኩት አይነት ነገር ይመጣል ማለት ነው። ተማሪዎቹ ሊሸሹ ይችላሉ ትምህርቱን እና በዛ ልክ አፕሮች ልናደርግ ይገባል። የምናቀርብበት መንገድ፣ የምንሰጠው ጥያቄ እነዚህን ሁሉ ተማሪዎች አካተተ መሆን አለበት። በዛም ልክ ደግሞ ስለ ትምህርቱ ያላቸውን ነገር ምን ያክል ቀላል እንደሆነ በተለያየ ቴክኒክ ልጆች ሊገባቸው በሚችሉ ቴክኒክ እያቀረብን ተማሪዎች ከዚህ አይነት አስተሳሰብ ወጥተው ትምህርቱን ወደውት ፍላጎትም እንዲኖራቸው አድርገን ውጤታማ ማድረግ እንችላለን የሚል ሀሳብ ነው የማነሳው። ለእነዚህም ደግሞ ግብአት የሚሆኑት ምንድናቸው? ወደ ተማሪዎች ስመጣ ልቀጥል አይደል? ተማሪዎች በሚማሩበት ወቅት መምህሩ ሲያስተምር በጥሞና በመከታተል መሰረታዊ የሆኑ ሀሳቦችን መያዝ መቻል። መሰረታዊ ጽንሰ ሀሳቦች የሚባሉ አሉ ሂሳብ ላይ። ለምሳሌ ኳድራቲክ ኢኩዌሽንን በወሰድ ማለት ነው። ለምሳሌ ኳድራቲክ ኢኩዌሽን ሲባል ምንድነው? ኳድራቲክ ኢኩዌሽን በቃ ሰምተን የምንተው ነገር አይደለም። ወደ ፈተናውን ስንመጣ በኋላ ወደ ተጠየቅነው በዝርዝር የምመጣበት እንትን እንዳለው ነው። which one of the following quadratic equation ብሎ ቢጠይቅ ለምሳሌ እንዴት ነው አይደንቲፋይ የምናደርገው? we have to know the basic concept of quadratic equation. How can we define quadratic equation? Based on the definition, now we are going to solve what? Identify what? The answer of what's quadratic equation. So አሁን ተማሪዎች በአብዛኛው ያውቁታል ብዬ አስባለሁ። በተለይ ከ9ኛ እስከ 12ኛ ክፍል ያሉ ልጆች ለምሳሌ any equation which is written in the form of ax² plus bx plus c is equal to 0 is called quadratic with its restriction. For example, the leading coefficient a should be different from what? 0. ካለን ይሄንን ይዘን regardless of what? b and what? c ማለት ነው። b እና c n real number ነው ማለት ነው። ይሄንን ይዤ እኔ ምርጫዎቹ ጋር መጣለው ማለት ነው። ማንኛውም ከተሰጡኝ ምርጫዎች ውስጥ በዚህ ፎርም ሊጻፍ የሚችል ቤዚክ እንትኑ ይሄ ነው። ምን ብዬ እለዋለሁ? ኳድራቲክ ኢኩዌሽን ነው። ምንም ሌላ የማስበው ነገር የለም። ይሄ ነው በቃ መሰረታዊ ሐሳቡ። ኳድራቲክ ኢኩዌሽን ደግሞ እንዴት ሶልቭ እናደርጋለን ሲባል we have different techniques, different methods። ያ ደግሞ እንደየተማሪው ያቀባበል ሂደት ሊለያይ ይችላል። ለምሳሌ ግራፊካል ሜተድ አለ ሶልቭ ለማድረግ ኳድራቲክ ኢኩዌሽንን ፎርሙላው አለ። ለምሳሌ ምርጫ ነው የሚሆነው። አንዳንድ ቴክኒኮች እንደየተማሪው ይለያያሉ። ለኔ በጣም ኢዚ ሆኖ ለሌላው ዲፊካልት ሊሆን ይችላል። ለሌላው ኢዚ ሆኖ ደግሞ ለኔ ዲፊካልት ሊሆን ይችላል። ያን መለየት ነው ሌላው ምንድነው? ፎርሙላው ለምሳሌ ቢጻፍ x is equals to -b plus or minus square root of b square minus 4ac over 2 ነው ጀነራል ፎርሙላ ኳድራቲክ ኢኩዌሽን። ከዚህ ውስጥ ምንድነው መሰረታዊ ጽንሰ ሐሳብ የምትባለው ኳድራቲክ ኢኩዌሽን ሶልቭ እናደርገው ጀነራል ፎርሙስ ራዲካል ውስጥ ያለችው b square minus 4ac ምን ትባላለች? ዲስክሪሚናንት ትባላለች። ራሱ ያ ኳድራቲክ ኢኩዌሽን ምን አይነት ሶሉሽን አለው? አንድ ሶሉሽን አለው፣
ሁለት ሶሉሽን አለው ወይስ ምንም ሶሉሽን ላይኖር ይችላል? በቃ እሷ በቂ ናት ይሄ ለማለት። ለምሳሌ b ስኩዌር ማይነስ 4ac ግሬተር ዛን 0 ካለ ኢትስ ኦብቪየስ ሁለት ሶሉሽን አለው። ምርጫው ላይ ለምሳሌ ፈተና ስንሰራ a ላይ አንድ ብቻ መልስ ያለው ካለ ኢሚዲየትሊ እሱን ካንሰል ማድረግ ነው። መልስ አይሆንማ። x የማግኘት ፕሮባቢሊቲን ምን ያደረኩ ነው ማለት ነው? እየቀነስኩ ነው ማለት ነው አይደለ? ኤግዛክትሊ። ኢምፕቲ ስቴት የሚል ካለም ሶሉሽኑ ምን መልስ አይሆንም ማለት ነው። ስንቀረ ሁለት ቻንስ አለ ማለት ነው። እኔ ፈተናውን ውጤታማ የሆንበትን እድል ምን ያደርኩ ነው? because of this basic concept በቃ አለቀ። ቢዝነስ ስቴፕስ ማለት ነው። ምንም ሳልሰራ ማለት ነው። ስለዚህ እንደነዚህ አይነት ጽንሰ ሐሳቦችን በደንብ መስማት መደጋገም፣ በነገራችን ላይ እነዚህ በጣም አስፈላጊ ነገሮች ናቸው። መምህር በሚያስተምር ሰዓት እነዚህን በማድረግ በመደጋገም የተለያዩ ጥያቄዎችን በመስራት ውጤታማ ልንሆን እንችላለን ብዬ አስባለሁ። በየዕለቱ በነገራችን ላይ ሂሳብ ለየት የሚያደርገው የተማርነውን ትምህርት ማሳደር መቻል ነው። ማንኛውም በየዕለት በምናነበው የትምህርት ፕሮግራሞቻችን ውስጥ መካተት አለበት። ዴይሊ ያን ሐሳብ ለ30 ደቂቃ ያክል ከ5 እስከ 10 ጥያቄ ከሱ ጋር ተያያዥ የሆኑትን እየሰራን ዴይሊ ማለት ነው። እንደውም አንዳንድ ጊዜ አድቫይስ የሚደረገው በተለይ የሚነበቡ ሳብጀክቶች ሲሆኑ አይምሮ ሪፍሬሽ ማድረግ ስላለበት አዘ ሪፍሬሽመንት ከአንድ ሳብጀክት ወደ አንድ ሳብጀክት፣ ከአንድ ገጽ ወደ ሌላ ገጽ፣ ከአንድ ቶፒክ ወደ ሌላ ቶፒክ ለመሄድ ማቴማቲክስን መስራት አድቫይስ በጣም ሪፍሬሽ የምታደርጊበት እንደውም እሱ ነው። በዛ ስልት ቢጠቀሙ የተሻለ ነው። ግን ምንድነው ላይክ አሁን እንደ አካል ብቃት ነው ማቴማቲክስ ላይምሮ በቃ ሲጀምር ማሳደር ዛሬ የተማርነው ዛሬ እየገደልን ተመሳሳይ ነው ጥያቄዎችን እየሰራን ሶልቭድ ፕሮብሌሞች አሉ ሪሌትድ የሆኑ እነሱን እያየን በዛ መሰረት ደግሞ ለራሳችን ቴስት እያደረግን ራሳችንን ጥያቄ እያዘጋጀን ዴይሊ ራሳችንን አፕዴት ማድረግ ነው። እንዘን ያ ይሄን ኤክሰርሳይዝ አድርገን ራሳችንን እንግዲህ መፈተሽ ነው። በነገራችን ሌላ ስህተቶችን መተንተን፣ ስህተት ይተነተናል ሂሳብ ላይ። ለምሳሌ ሄደሽ ብዙ ስቴፖችን አልፈሽ መልስ ስህተት ይሆናል። ኢሚዲየትሊ የኔ ስህተት የቱ ጋር ነው? እሱ ነው እንደውም ትልቁ ማወቂያው መንገድ። ከመናነበው በላይ ሂሳብን ልንረዳ የምንችልበት አንዱ መንገድ ነው የስህተት ደብተር ማዘጋጀት። ስህተቴ ይሄ ነው ዴይሊ። ከዛ የእርምት ደግሞ ደብተር ማዘጋጀት። ለዚህ ማለት እዛው በዚህ ንጽጽር ውስጥ ምን ይመጣል ማለት ነው? ወደ ትክክለኛው አቅጣጫ ይዛል። የገባነው ነው በጣም የተረዳነው ነገር ላይ አይደለም ሂሳብ ፎከስ ማድረግ ያለው። ምንሳሳት የት ጋር ነው የኔ ስህተት? ልክ ራስሽ እንደ አዲስ ግኝት ነው የምትቆጥሪው። አሃ እዚህ ጋር ነው ስህተቴ፣ መቼም አትረሺው። ከዛ ተመሳሳይ ነገር ፕራክቲስ ማድረግ። አሁን ያቺ የስህተት ደብተር ልምድ ነው የምታስፈልገን። ስህተቱን አውቆታል ኦልሬዲ ልጁ፣ እንደገና አርሞታል እዚህ ጋር እንደዘን ያችን ስህተት እሱ ተመልሶ ሌላ ቀን መጥቶ ቢያያት ለሱ ስህተት አይደለች። ኦልሬዲ ምን አድርጓታል? ሶልቭ አድርጓታል ማለት ነው። ይሄ ቬሪ ኢምፖርታንት እና ቅድም እንዳልኩት የተለያዩ ዘዴዎችን መሞከር። በአንድ ዘዴ ሂሳብ አይሰራም። ይሄ ደግሞ ሌላ ከምን ይመጣል? በግልና በቡድን ሂሳብ ይጠናል። በግል ታጠኛለሽ፣ ትክክለኛ ልትሆኚ ትችያለሽ አንቺ፣ ወይም ደግሞ የሰራሽው ስራ ልክ ነው። በቡድን ደግሞ ስታጥኚ እኔ አንቺ ጋር መጥቼ ያችኑ ጥያቄ አብረን እንስራስልሽ አንቺ ህግ ሳጥሽ ማለት ነው፣ ሂሳባዊ ህግን ሳጥሽ በሌላ ዘዴ መልሱን ይዞት ይመጣል። ያ ደግሞ በጣም ካንቺ የተሻለ ሊሆን ይችላል። ይሲ የተለያዩ ዘዴዎችን መጠቀም ማለት በቡድን ማጥናት፣ ሌላ ደግሞ ራሱ ሂሳቡ የተሰጠሽ ጥያቄው የሚሰራበትን መንገድ መምረጥ። ለምሳሌ ሲስተም ኦፍ ሊኒየር ኢኩዌሽን ሲስተም ኦፍ ሊኒየር ኢኩዌሽን ኢትስ ኦብቪየስ 3 አይነት መንገድ አለው ሶልቭ የሚደረግበት። ሌሎች ራሳቸው ቤዚክ እንትኖች እንዳሉ ሆነው ኢሊሚኔሽን ሜተድ አለ፣ ለምሳሌ ግራፊካል ሜተድ አለ፣ ሳብስቲቱሽን ሜተድ አለ። መምረጥ ይሆናል። ሶስቱንም ደግሞ አት ዘ ሴም ታይም አንደርስታንድ በዛ መንገድ አንደርስታንድ አድርጎ ጥያቄ መስራት ይቻላል። ግን ለኔ የትኛው ነው ሞር ጥያቄውን ስሰራ ዞሮ ትክክለኛው መልስ የሚሰጠኝ ከሆነ የትኛው መንገድ ለኔ ቤስት ነው? ይሄ በምን ይመጣል? ስቲል ስሩ ፕራክቲስ፣ ሬጉላርሊ ፕራክቲስ በማድረግ ነው። ያ አት ዘ ሴም ታይም ደግሞ ምንን ያስወግዳል? ያንስ ቅድም ያልኩትን ነገር ያመጣል። ፍርሃት የሚባለው ነገር ይወገድና ስህተቶችን እንደምን መውሰድ ነው እንደ ኦፖርቹኒቲ ወስዶ መማሪያ ማድረግ ማለት ነው። እና የሂሳብ ቋንቋዎችን ማወቅ ምንድን ናቸው? ለምሳሌ ሂሳባዊ ቋንቋ ነው በራሱ የሳይንስ ቋንቋ ነው። ማቴማቲክስ ላንጉዌጅ ፎር ኤቭሪ ሳይንስ ማለት ነው ላንጉዌጅ። እና ለምሳሌ ወርድ ፕሮብሌም ይሰጥሻል አይደል? ወርድ ፕሮብሌም ወይም የቃላት ችግር ነው የሚባለው በአማርኛ። እሱን ሶልቭ ስታደርጊ እንደዛው እንዳለው አሁን ለምሳሌ ዋትስ ማተር ኢዝ አን ኦብጀክት ምናምን ኢዝ ኮልድ ሲቲ የሆነች በቃ ቃሏን ነው የምጽፊው መልስ ብለሽ ሂሳቡ ቃሉን አንብበሽ ቃሉን ወደ ምንድን ነው የምትቀይሩ? ወደ ሂሳባዊ ቀመር ወይም ወደ ሂሳባዊ ቃል ነው የምትቀይሩ። ይሄ ከየት ይመጣል? አሁን በድግግሞች ነው የሚመጣው። እንደየጥያቄው ኔቸር ይለያያል። ምንድነው ሂሳብ ውስጥ ተለዋዋጭ ማለት ምንድነው? አሁን ሂሳብ ውስጥ እኩልነት ምንድነው? ያኔ አሁን ለምሳሌ እኩልነት አረፍተ ነገር ስለዚህ ምንድነው እኩልነት አረፍተ ነገር? ግልጽ ነው አይደለ? ሮብስ ለምሳሌ ያንን ምንድነው ሂሳባዊ ቃላቶችን ወደ ውስጥሽ ማስገባት መቻል አለብሽ። ተርሚኖሎጂዎች፣ ቃላቶች እያንዳንዳቸው
መሰረታዊ የሂሳባዊ ቃላቶችን በመያዝ ጥያቄዎች ላይ ስትሰሪ ያን ቃል ባለማወቅሽ ብቻ ትሳሳቻለሽ። ወደ ምንድን ነው የምቀይረው? ወደ ምንድን ነው የምተነትነው? ይሄንን አረፍተ ነገር እነዚህ ነገሮች በጣም ሰፊ ናቸው። በእርግጥ በድግግሞች የሚመጡ ናቸው። እነዚህን በደንብ መለየት አስፈላጊ ነገር ነው። ለምሳሌ ይሄን ምንድነው ሂሳብን ስትማሪ አንዳንዴ ወደ ህይወትሽ መውሰድ ደግሞ ምንድነው ሂሳብን ፍላጎት ቅድም ካልኩት ጋር እንድትጠይቅ የሚያደርገው ጥቅሙን ራሱ አንዳንዴ አለማወቅሽ ያ ፒውር ማትስን ስትማሪ ብዙ ጊዜ ምንድነው ይሄ ለምንድን ነው የሚጠቅመኝ የሚለው ነገር በራሱ ልጆችን ያሸሻል። ከዕለት ዕለት እንቅስቃሴሽ ጋር አሶሺየት ማድረግ አፕሊኬሽን የሚላል ሁሉ ያዘ ኢንድ ኦፍ ዘ ዩኒት አፕሊኬሽን ይላል። ያ አፕሊኬሽን ምንድነው ዋና ሐሳቡ ለምን ይጠቅማል? የተማርከው ትምህርት ከህይወት ጋር ወይም ደግሞ ማህበረሰቡን ወደፊት ተመረስ ስታገለግል ለምንድን ነው የተማርከው? ለምሳሌ ሎጋሪዝም ማለት ካልኩሌተር ማለት ኤግዛክትሊ እስ ሎጋሪዝም በጊዜው ካልኩሌተር ስላልነበረ እንደ ካልኩሌተር እንዲያገለግለን ሆሮ የመጣ ሂሳባዊ ቋንቋ ነው። ኦልሞስት ካልኩሌተር ነው በጊዜው። አሁን ደግሞ ራሱ ካልኩሌተርም መጣ። ይሄ ወደ አፕሊኬሽን ሲቀየር መሰረቱ የነበረው ምንድነው? የሎጋሪዝም ጽንሰ ሐሳብ ነው ማለት ነው። ስለዚህ እነዚህንም አሶሺየት ማድረግ ከዕለት ዕለት እንቅስቃሴያችን ጋር ለምንድን ነው መማረው? የዚህ ትምህርት ጥቅሙ ምንድነው? እኛም ራሳችን አስተማሪዎቻችን በነገራችን ላይ አፕሊኬሽን ፓርቱን ኦልዌይስ የራሱ እንትን ቢኖረውም ፒውር ማትስን በምናስተምር ሰዓት አዘ ኢንድ ኦፍ ዘ ዩኒት ብያለኝ ቅድም አሉ አፕሊኬሽን የሚሉ ረገጥ አድርገን ለምን ይጠቅማል? ጥቅሙ ምንድነው? ለአንተም ለማህበረሰቡም ምንድነው አገልግሎቱ? እውነቱን ነው፣ ትርጉም ይኖራል። ለምንድን ነው የሚማረው ነው ጥያቄው አይደል? ያም በራሱ ብዙ ጊዜ ሂሳብ ጥላቻ እንዲኖርብን ያደርጋል። ሌላው ትኩረትና ትዕግስት ይፈልጋል። ሂሳብ ትዕግስት ይፈልጋል። የሆኑ ጥያቄዎች አውቀዋለሁ አጥንቻለሁኝ በቃ ተረድቻለሁ ብዬ አስቤ ልሰራ እመጣለሁኝ ሲጀምረው ስደጋግመው እንትን ይላል። ማትሰሪበት መንገድ ወይም ትክክለኛ መልስ ማታመጭበት ጊዜ ይኖራል። ትኩረት ማለት ምንድነው? ጥያቄው ብቻ ዘው ተደፍተሽ መክሰስ ሳይሆን ትንሽ ሪፍሬሽ አድርገሽ እሱን እያሰላሰልሽ ከተወሰነ ደቂቃ በኋላ ስትመጪ በደንብ የሳትከውን ታስታውሳለህ። ትዕግስት፣ መታገስ የሚገርም ሳቲስፋክሽን የሚሰጥ የሆነ አዲስ ግኝት እንዳገኘሽ ሁሉ። ሌላ አሁን ጥያቄዎች ስንሰራ ጥያቄዎች አይነታቸው የተለያየ ነው። ሂሳብ እንደ ዲፊካልቲ ሌቭል አላቸው። ይሄ አሁን በጣም ዝቅ ያለ ጥያቄ አለ፣ መካከለኛ ጥያቄ አለ፣ ከባድ ጥያቄዎች ተብሎ አሉ። ስንሰራ እንዴት ነው መስራት ያለብን? ራሳችን እንዴት ነው ማለማመድ ያለብን? መጀመሪያ በተመሳሳይ ሐሳብ ነው። በተመሳሳይ ሐሳብ በጣም ኢዝሊ የምትሰሪው ጥያቄ አለ፣ ኢዝሊ እንዳየሽው ምናምን ማለት ነው። በተመሳሳይ ሐሳብ ላይ ደግሞ ትንሽ ያዝ ያደርግሻል። የሆነ አእምሮሽ ብዙ በቃ ሐሳብ እንዲያደርጋችሁ የምትሰሪው አይነት ጥያቄ አለ። በተመሳሳይ ሐሳብ በጣም ደግሞ ቻሌንጅ የሚያደርግሻል። አንድ እኮ ነው እንትኑ የአጠያየቁ ሂደት ነው። እንደነዚህ አይነት ጥያቄዎችን ከስር ተነስተን መለማመድ። እንደነዚህ አይነት ጥያቄዎች እያንዳንዱ መጽሐፍ ላይ የኤክሰርሳይዝ ላይ መጨረሻ ላይ ያሉ ቻሌንጅ ፕሮብሌም ተብሎ ፈተናም ሲወጣ በዚህ ነው የሚዘጋጀው። ሞሮፍ ፈተና ሲዘጋጅ ያው ስሎ ለርነርንም ኢንተርሚዲየቱንም ሎው ለርነርስ ይባሉ አሉ ተማሪ ማለት ነው። ያው እንዲህ ይከፈላሉ። ሲከፈሉ ብዙ ጊዜ ጥያቄ የሚወጣው ምኖችን ያካተተ ነው፣ መካከለኛውን ያካተተ። መለያ ደግሞ ተብሎ የሚወጡ አሉ ለ20 አቺቨሮች ማለት እነዚህ ለመለያ በቃ እነሱ መለያ እነሱን እኛ ከየት እንዳገኛለን እንዴት እንሰራለን አሉ መጽሐፍ ከየት ተነስተን እንዴት ፈተና ላይ ውጤታማ ወደሚለው በኋላ እመጣለሁ ብዬ ነው። ሌላኛው ተመሳሳይ ይዘት ያላቸውን ኮንቴንት ሲሚላሪቲ ማለት ነው። አሁን ለምሳሌ 9ኛ ክፍል ያለው ኮንሴፕት 11ኛ ላይ 11ኛ ላይ ሲሄድ ያ ኮንሴፕት ይዘቱ ከፍ ብሎ ዴብዙን ሰፍቶ ነው የሚመጣው። ስለዚህ ፎከስ ማድረግ ያለብኝ የት ነው? 11ኛው ላይ ነው። ግን ይሄ መሰረታዊ ነው። 9ኛው ላይ መሰረታዊ ይሁንና እዚህ ውስጥ ኢንክሉድድ ነው፣ በተዘዋዋሪ እዚህ ውስጥ ተካቷል። ነገር ግን ጥናት ስናጠና ወይም ደግሞ ስናነብ ሞሮ ፎከስ ማድረግ ያለብን የት ነው? ግሬድ ሌቭል ላይ ፎከስ እናደርጋለን። ይሄን እንደመነሻ ብንወስደው ማለት ነው ኦልሬዲ ተምረናል። እነዚህን መለየት ራሱ ስናጠና ጊዜያችንንም ሴቭ ያደርግልናል። ለምሳሌ ስታቲስቲክስ ኤንድ ፕሮባቢሊቲ አለ 11ኛ ክፍል፣ አት ዘ ሴም ታይም 12ኛ ክፍል አለ፣ ተገንጥለዋል። ሜጀር ኦፍ ሴንትራል ቴንደንሲ ድረስ ያስተምርሻል። ሜጀር ኦፍ ዲስፐርሽንን ደግሞ ለ12 ትወጣል። የ12ቱን ለመረዳት ይሄ በጣም ፕሪሪኩዊዚት የ11ዱ ግልጽ ነው አይደለ? እንደነዚህ አይነት ነገሮችን አሶሺየት ማድረግ ነው። ይሄን መለየት በጣም ቬሪ ኢምፖርታንት ስላለ ማለት ነው። እና እንደነዚህ አይነት ነገሮችን በማድረግ እንደዚህ ከስነ ልቦናዊ ጫና ከተለያየ ነገር በመውጣት በተለይ ከንባብ ጋር በተያያዘ ማለት ነው ያው ጥያቄንም መስራት እንዴት አለብን የሚለውን ባካትም ትኩረት ብናደርግ ጥሩ ነው እላለሁ። ይሄ አጠቃላይ ማትማቲክስን አስመልክቶ በየትኛውም የክፍል ደረጃ ላሉ በተለይ ደግሞ ከ9ኛ እስከ 12ኛ ክፍል ላሉ የተዘጋጀ ምክር አዘል ፕሮግራም ነው ማለት ነው። እንደሚጠቅማችሁ እርግጠኞች ነን። በቀጣይ ክፍል
ናሽናል ኤግዛም ላይ እንዴት ውጤታማ መሆን እንችላለን? በቀረን ጊዜ በመናደርገው ዝግጅት እንዴት ነው ውጤታማ መሆን? ቅድም ያው ከተናገርኩት ጋር የሚገናኝ ነገር አለ። ዋናው ያው ከንባብ ጋር የተያያዘ ነገር ነው። ኦልሞስት ያደረኩት ኢንትራንስ ኤግዛም ፈተና ነው። ኦልሞስት ፈተና ከመሆኑ አንፃር እንዴት ተዘጋጅተን ጥሩ ውጤት ማምጣት እንችላለን ነው። በዛ ልክ ቅድም ባልኩት ልክ አንደኛ ራስን ማዘጋጀት ነው። ሁለተኛ ነገርና ትልቁ ነገር ምንድነው? ፈተና መጀመሪያ የሚፈልገው ነገር አለ። ብዙ እንትን ስላልን አይደለም፣ ብዙ በቃ ተስገብግበን ስላጥናን እዛም እዚህም ስለረገጥን አይደለም። ፈተና ወደ ፈተና ከመግባታችን በፊት ያው ቅድም በተባለው ልክ ተዘጋጀን እንበል ራሳችን። አሁን ፈተናው እየተቃረበ ነው። 1 ወር ከምናምን ነው የሚቀረን። ምንድነው አሁን በዚህ ሰዓት ማድረግ ያለብን? ትልቁ ዋና ነገር የስነ ልቦና ዝግጅት ነው። የስነ ልቦና ዝግጅት ነው። ያ ማለት ምን ማለት ነው? አሁን በዚህ ሰዓት ወደ ሞር ኦፍ ንባቡ ላይ ፎከስ ማድረግ የለብንም። ሞር ኦፍ አሁን ንባቡ ላይ አይደለም። ምን ተመሳሳይ የሆኑ ጥያቄዎችን ለምሳሌ እኔ በምሰራበት ትምህርት ቤት ኦልሞስት ወደ 6 ሞዴል ነው እየሰጠን ያለ ነው። 6 ሞዴል ማለት ማቴማቲክስን ብቻ ብንወስድ ያው በ65 ማባዛት ነው። ባዮሎጂ ብንወስድ 600 ጥያቄ ሰጥተናል። ኢትስ ሞር ዛይ ነበር ራሱ። ምንድነው ማድረግ ያለብን አሁን? ጥያቄ ላይ ፎከስ ማድረግ ነው። ምን በመለየት ቅድም ያልኩትን ነገር መጀመሪያ መሰረት እናደርጋለን። ኮንቴንት ሲሚላሪቲ እናወጣለን። ኤንድ ዘን ጥያቄዎችን እንለያለን በየቶፒኩ ማለት ነው። እንለይና እነዚህን ጥያቄዎች ዴይሊ ፕራክቲስ ማድረግ። በዛ ጥያቄው በምንሰራ ሰዓት ሊከብደን ይችላል፣ ወይም ደግሞ መልሱን ላናገኝ እንችላለን። የቱ ጋር ነው ግልጽ ያነውልኝ የሚለው ነገር ከጥያቄው በመነሳት ወደ መሰረታዊ ሀሳቡን ለማወቅ ወደ ማንበብ መሄድ ነው። ሌላው ምንድነው? ተመሳሳይ የሆኑ ኢንትራንስ ኤግዛሞች እንግዲህ ስላሉ አሁን ከምንፈተነው ጋራ በሀገር አቀፍ ደረጃ ከመዘጋጀቱ አንጻር ለአዲስ አበባም ለደቡብም ለምስራቁም ለሰሜን የሚወጣው አንድ አይነት ጥያቄ ነው። ተመሳሳይ ጥያቄ ነው የሚወጣው። አንድ አይነት ነገር ነው የምንፈተነው። የጥያቄዎችንም ይዘት እኛ ባለ ልምድ ወደኋላ ስናይ በአብዛኛው ልዩነት የላቸውም። ጥያቄው ነው የሚቀየረው። ስለዚህ እነዚህን ምን ማድረግ ነው? ዴይሊ መስራት፣ ፕራክቲስ ማድረግ ነው። እንደውም እዚህ ጋር ግልጽ ለማድረግ ከኢንትራንስ ኤግዛም ይልቅ እኛ የምንሰጠው ፈተና ይከብዳል። ለሚያገናዘብ ተማሪ ያን ማየት ይችላል። የሰጠናቸውን ፈተና ከኢንትራንስ ኤግዛም ጋር ማነጻጸር ነው። በነገራችን ላይ ትምህርት ቤት ላይ እኛ ጋር ብቻ ሳይሆን ሌሎችም ጋር ከሚሰጡ ፈተናዎች አንጻር ያቀላል ነው። በዚህ ልክ ራሳቸውን በስነ ልቦና ማዘጋጀት መቻል አለባቸው። ግልጽ ነው አይደለ? በዚህ ልክ ማለት ነው። ይሄ ደግሞ ሌላው ምንድነው? እንዲህ ስንደጋግም በጣም በምንሰራ ጊዜ ምንን ይዞ ይመጣል? ፍርሃትን ያስፈልጋል። ኦልሞስት ፈተናውን አውቀናል፣ እንዴት እንደምንሰራ አውቀናል። ከዚህ ጋር ተያይዞና ትልቁ ነገር ጊዜ አጠቃቀም። ጊዜ ወሳኝ ነገር ነው። ለምሳሌ እኔ አሁን ወደ ራሴ ሳብጀክት ስመጣ ማቴማቲክስ 60 ጥያቄ ያለን በል 60 ስንት ሰዓት ይሰጣል? 3 ሰዓት ይሰጣል። ስለዚህ ስንከፋፍል ለእያንዳንዱ ጥያቄ 3 ደቂቃ 3 ሚኒት ማለት ነው። ፎር ሰርፕራይዝ አንድ ጥያቄ በ10 ደቂቃ ውስጥ የማያልቃል። አንዱ ጥያቄ ልስራው ብትይ ማለት ነው። አንዱን ደግሞ ጥያቄ ደዘለሽ ስትል እንዲህ እንዳየሽ ትመልሻለሽ። ስለዚህ ጊዜ ከዚህኛው ላይ ምን አደረግሽ ማለት ነው? ወሰድሽ ማለት ነው። ግልጽ ነው አይደል? ለማን እየሰጠሽ ነው ማለት ነው? 9 ደቂቃ ለሚጠይቅ ሰጠሽ ማለት ነው። ይሄ ከምን ይመጣል? ልምምድ፣ ፕራክቲስ ከማለት ያን ቤት ቁጭ ብሎ ያ መሆኑን ራሱ ማወቅ በኋላ ፈተና ላይ ስንገባ አንደነግጥ። ያ አላህ አይቶታል። ሲቀጥል ፈተና ምንድነው? ኮድ ነው። ለምሳሌ ኮድ 1 ኮድ 2 ኮድ 3 እየተባለ ለአራታችን ይሰጣል። አንቺ በጣም ተዘጋጅተሽ መተሻል። አንቺ ኮድ 2 ነው ያንቺ ይበል። ያንቺ አንደኛ ጥያቄ የኔ 15ኛ ጥያቄ ነው በለው ኮድ 2 ልክ አንቺ ስትገልጪ በቃ ተራራው ነው ብቻል ጥያቄ ስነ ልቦናሽ ነው የሚመጣው። እንዴ ተዘጋጅቼ መጥቼ አቃተኝ የሚል ነገር ነው ወደ ሰውነትሽ የሚመጣው ፍርሃት። የኔ ደግሞ 15ኛው ምንድነው? ያንቺ አንደኛ የኔ 15ኛ ነው። እንዴ ገና እንዳየሁት የመመለስ ጥያቄ ነው። ያንተ አንደኛ ደግሞ የኔ አንደኛ ለምሳሌ ነው የኔ አንደኛ ጥያቄ ነው። እንዴ እንዳየሁት መልሳለሁ ምን ያደርገኛል? በቃ እችላለሁ የሚል ስሜት ነው ውስጥ የሚያመጣው። ይሄም አያስፈልግም። ለምን ያው ጥያቄ ለዚህም ያለው ላንቺም አለ ጥያቄ ነው። ኤግዛክትሊ ኢሚዲየትሊ ወደ እነዚህ አይነት ጥያቄዎች ጊዜን እያየን ጊዜን እየተሻማል ወደ እነሱ አይነት ጥያቄዎች መሄድ ነው። ምን ያደርጉናል? ሞቲቬት ያደርጉናል። መስራት እንደምችል ጥሩ ውጤት ማምጣት እንደምችል ማሳያም ናቸው። በነገራችን ግልጽ ነው አይደለ? ይሄን በደንብ ይሄን የምናገኘው ከምንድን ነው? ደጋግመን ዴይሊ በመስራት አሁን ይሄን ነው የምናደርገው ኤቭሪ ሳብጀክትም ላይ ኖት ኦንሊ ፎር ማቴማቲክስ ምንም ይሁን ትምህርቱ። እኔ ከሂሳብ አንፃር ሳወራ ይሄ በጣም ጠቃሚ ነገር ነው። እዛ ላይ ብቻ ፎከስ አድርገን ሰዓቱን ስናይ የተሰጠን 3 ሰዓት 2 ሰዓት ሊያልቅ ይችላል። 10 ጥያቄ ብቻ ይሰራ። እዛ መስራት የምንችለው እኮ 30 ጥያቄ ይኖራል። እኛ በቀላሉ መስራት የምንችለው 30 ጥያቄ ይኖራል። መሻማት አለብን። በኋላ ደግሞ ሰርተንም ጨርሰን ምንሞላበት ሰዓት ሊያጥረን ይችላል። ምክንያቱም በሰዓት ነው የሚፈትነው። ቢቀማ ደግሞ አጣኸው ነው ወደክ ማለት። ታይምን በጣም ማኔጅ ማድረግ መቻል አለብን። በምን በፕራክቲስ ነው የሚመጣው። ራሳችንን ሰልፍ ቴስት በጣም ወሳኝ ነገር ነው። በጥብቅ ዲሲፕሊን እኔ ፈታኝ አለኝ አሁን እየፈተነኝ ነው። ቁጭ ብለሽ ራስሽን ማለት ነው እየፈተነኝ ነው ስለዚህ ብለሽ እንደ ራስሽን ማለት ነው ጥሩ ነው ቁጭ ብለሽ ተፈትኛለሽ ሰዓት ይዘሽ ከዛ ራስሽን ኮሬክት ታደርጊያለሽ። የት ጋር ነው የተሳሳትኩት ምንድነው እያልሽ ማለት ነው። እንደም ያልኩት ይሄንን ነው። ይሄ እንግዲህ በዚህ አጭር ጊዜ ውስጥ በተደጋጋሚ ብናደርግ እኔ እርግጠኛ ነኝ ጥሩ ውጤት እናመጣለን። በአት ዘ ሴም ታይም ደግሞ በምንሰራ ሰዓት ቤዚክ የሆኑ ኮንሴፕቶች አንዳንዴ ልናጣ እንችላለን። ተመልሰን እንድናነብ ይረዱናል ጥያቄዎችን ስንሰራ። አሁን የትኛውን ነው አሁን ያን ሁሉ የ9ኛ ለ10ኛ ለ11ኛ ለ12ኛ የቱ ጋር
ምደርሽ። ስለዚህ ሞር ፎከስ ማድረግ ነው ጥያቄ ላይ ቅድም ያልኩትን ማድረግ ተገቢ ነው እላለሁኝ። ጥያቄ በምንሰራበት ወቅት ምንድነው መሰረታዊ ነገር ምንድነው የተሰጠኝ የተሰጠኝ ምንድነው ይሄን ማወቅ መቻል አለብሽ። ሂሳብ ሲሆን የተጠየቅኩት ደግሞ ምንድነው ጊቭን አለ አይደል? ምንድነው ደግሞ የተጠየቅኩት እኔ ምን ልትሰሪ ልትሄጂ ነው ታዲያ? ያን ሳትረጂ ማለት ነው ጥያቄውን አንደርስታንድ ማድረግ ወደ በነገራችን ላይ በፈተና ሂደት ውስጥ ትልቁ ነገር ኢንስትራክሽን ማንበብ ነው። መልቲፕል ቾይስ ስለሆነ ያለው ሶቨስ መልቲፕል ቾይስ ነው። ሁሉም ምንም ስለሌለው ኢንስትራክሽን ኢዝ ቬሪ ኢምፖርታንት። በነገራችን ወደዚህ መለሳለሁኝ ቅድም ስላላነሳው ነው መሞላት ያለባቸውን መረጃ ቀድሞ ወደ ጥያቄ መሄድ አይደለም። መሞላት የሚገባቸው መረጃዎች አሉ። እዚህ ከስም ከኮድ ከምን ጋር የተያዙ ነገሮች ረፍት ማድረግ፣ መተንፈስ፣ በቂ ረፍት ማድረግ፣ እዚህ ቁጭ ብለን ማለት ነው። ንጽህናን መጠበቅ አስፈላጊ ነው። በነገር ቀለል ያለ ነገር መብላት ቅድም ስላላነሳ ነው ይሄንን። ሌላው አንድ ጊዜ ሃይላይት ማድረግ ማለት ዝም ብለሽ ገረፍ ቅድም ያልኩትን ነገር ታገኛቸዋለሽ እዛ ውስጥ። አሁን በተለይ በዚህ አመት ላስት ይርም የተወሰነ ያህል ተማሪ ኦንላይን ተፈትኗል። እንደ ድሮ ገረፍ አድርጎ ላያይ ይችላል። ፊት ለፊቱ ላይ ሰዓት ሲቆጥር ያያል። ካውንዳውን ያደርጋል እና ያ በራሱ ዲስተርብ ሊያደርግ ይችላል። ደህና እየሰራን 10 ሚኒት ቀረ ስትባል የምታስበው ይጠፋብሃል። ሰዓት እንዳለቀብህ ከሰዓት ጋር ተያይዞ ምን አይነት ስለንቦና ሊኖረን ይገባል? እሱን ነው አሁን ቅድም ያነሳሁት ጊዜን መሻማት ያልኩት ያኮ ነው። አሁን የኦንላይን ቴስቱን ምንድነው ለኛ አዲስ ሊሆን ይችላል። በነገራችን ላይ ግን ዩቲዩብ ላይ ምን ላይ አሉ የራሱ ኤግዛክትሊ እንትኑም ባይሆኑ ያን መለማመድ ይቻላል። ምንድነው ጥያቄዎች እንዴት ይሰራሉ? ለምሳሌ ኦንላይን ሳምፕል ኤግዛሞች አሉ። ዛሬም ተለቀዋል። ለምሳሌ ዛሬም ተለቀዋል እኛ ጋር። እንደነዚህ አይነት ጥያቄዎችን አሁን ባለን ጊዜ ማለት ነው አዲስ ነገር ሊሆን ይችላል ይመልስ ይሻላል። ታውቂያለሽ እንትኑ እንዳለ ሆኖ ምንድነው አንዛይቲን ለማስወገድ ፍርሃቱ አይደለም ብዙ ጊዜ እንደተንዳተው ምንም አማራጭ የለንም። ያለን አማራጭ ምንድነው ቀሪ ጊዜያችንን ሁሉ ፉሊ ዲቮትድ ሆነን ኤክሰርሳይዝ ማድረግ። አሁን ዛሬ የምንለቀው ነው አይነት ማለት ነው መለማመድ ነው። እኛን ወደዛ ሊወስደን የሚችል ነገር ላይ ብቻ ነው ፎከስ ማድረግ ያለብን ከማንኛውም ነገር ርቀን ማለት ነው። ምክንያቱም እንግዲህ 15 ዓመት ተምረን አንድ ምዕራፍ መዝጊያ ነው። የህይወት የትምህርት መዝጊያ ሳይሆን የምዕራፍ መዝጊያ ነው። እኔ 15 ዓመት ተምሬ በዚህች 2 ወርና 1 ወር ከ15 ቀን ይሄን ባለማድረግ ከሞድ የሚከፈለው ነው ከፍዬ የተሻለ ውጤት ማምጣት ይቻላል። ያ ማን እጅ ነው ያለው? እኛ እጅ ነው ያለው። ሌላው ቅድም እንዳልኩሽ ጥያቄዎችን ስንሰራ ምንድነው የተሰጠኝ ብያለሁ። ምንድነው የተጠየቁት ለየሽ ኦልሬዲ አውቀሻል። ለተጠየቁት ከለየው በኋላ ምን የትኛውን ሂሳባዊ ቀመር ብጠቀም ነው? ይሄም ከምንድነው የሚመጣው? ድግግሞሽ ማንበብ። እነዚህ ነገሮች ሂሳብን ስንሰራ በተለይ በጣም ቬሪ ኢምፖርታንት እና ቅድም ተናግሬያለሁኝ። አሁን ኦልሞስት ኦንላይን እየሆነ ነው። ከወረቀት እየወጣን ነው ፈተናውን ያው በተሰጠነ እንትን ጥሩም አጋጣሚዎች አሉ። የተለያዩ አፕሊኬሽኖች አሉ፣ የክፍያ አፕሊኬሽኖች በ300 ብር 1 ወር ሙሉ የምትሰራቸው ጥያቄዎች ለ6 ለ8 ለ12 እዛ ላይ ኤክሰርሳይዝ ማድረግ ይቻላል። ትምህርት ሚኒስቴር የለቀቃቸው ሞዴል ኤግዛሞች አሉ ኤክሰርሳይዝ የሚደረጉ። ኢቭን ኦንላይን እንኳን ባይፈተኑ ተማሪዎች የወረቀት ተፈታኝም ቢሆኑ ይሄንን ፕራክቲስ ማድረግ አፕዴት ያደርጋቸዋል እና እሱን በዚህ መሃል መምከር። ሌላ ምንድነው ትልቁ ስህተት የፈተና ሰዓት አክብሮ አለመምጣት ማለት። ለምሳሌ ፈተና ከመጀመሩ በፊት 30 ደቂቃ ቀድሞ መምጣትና ፈተና ከተጀመረ ከ30 ደቂቃ በኋላ መምጣት ትልቅ ውጤት ላይ አስተዋጽኦ አለው። ደንግጠሽ ነው የምትጀምሪው። ሰርተው ጨርሶ የሚል ስሜት ነው ልብሽ የሚገባው ውስጥሽ የሚነግርሽ። የብዙ ልጆች ችግር ነው። ቀድመሽ መተሽ የሚሰጡ መመሪያዎች ይኖራሉ፣ የተለያዩ ነገሮች ይኖራሉ። በራሱ የመስማት ፈተና ላይ ውጤታማ ያደርግሻል። ያንን ባለመስማትሽ አዲስ ሩል ወጥቷል እንበል ፈተናን በተመለከተ አንቺ አልሰማሽም፣ ኦልሬዲ ተነግሮታል። አንቺ ገብተሽ ብትሰናበችስ በዛ ሰዓት ያን ባለማክበርሽ ለማን አቤት ምትይ? በቃ ይሉዝ ለብቻ ማንም ያዘጋጅ የፈተና ሰዓት። ሌላ አለመረበሽ በማን ከጎን ባሉ ሌሎች ተፈታኞች የብዙዎቻችን ችግር ነው ይታወቃል። ሁላችንም አንድ አይነት ተማሪዎች አይደለንም። ፈተና የሚነጠቅ ይኖራል፣ የሚያመው ተማሪ ሊኖር ይችላል። ሌላ ደግሞ አንቺ ስትሰሪ ለምሳሌ እኔ አንደኛ ጥያቄ ላይ ነኝ፣ አንቺ 6ኛ ደርሰሻል አሉ እንደሚያዩ ልጆች ኦብቪየስ ምንም ጥያቄ የለውም። ያስደነግጥ ይችላል። ለመኮረጅ ብቻ ሳይሆን የልጁ ፍጥነት አካሄድ ምናምን ከዚህም ይሄም አስፈላጊ አይደለም። 6ኛ ሄዶም አንዳንዱ ስለቻለ ብቻ አይደለም ለመጨረስም ይሆናል፣ እውነትም ቀሎት ይሆናል። ግን ዛት ኢዝ ኖት ማይ ቢዝነስ። እኛን አይመለከተንም። ቀድሞ የሚወጣ ይኖራል፣ ይደነግጣል። ጨርሶ እንዴት ጨርሶ ወጣ የሚል አይመለከተንም። አሁን የምንችለው ነው በተዘጋጀነው ልክ ሰርቶ መውጣት ውጤታማ ያደርጋል። አንዳንዴ እንግዲህ ለእኔ አላቅም ማለት ባይገባኝ ምን ጥያቄዎች አንዳንድ ጊዜ በጣም ሊከብዱን ይችላሉ። ሁሉንም ጥያቄ እንሰራለን ማለት አይደለም። ዋይዝሊ ገስ ማድረግ ራሱ ለመስረቅ ከመሮጥ ለምን ይዞሽ ይጠፋል? ስርቆት ዱስ ታደርጊያለሽ። ለምን ቅድም ካልኩት ጽንሰ ሀሳቡ ራሱ ከገባን ይሄ ሊሆን ይችላል አይችልም ብለን አገናዝበን መመለስ
ለምን ከአንዳንድ ድሮ የምናውቀው ነገር ምንድነው አሁን እንግዲህ ኦንላይን ተብሏል በወረቀት በመፈተን ጊዜ ማን ነው ከኔ አጠገብ ከእንትና አጠገብ የሚቀመጠው ተብሎ ነው ተማሪዎች የሚመጡት ስፔሊንግ መርጠው ይሄዳሉ ሁሉ ጊዜ ሳስተምር እናገራለሁ ሆኖ አየሁት ሁሉ ጊዜ አንድ አይነት ነገር የለም ነገም እንደሚመጣ ስለማይታወቅ በራሳችሁ ተዘጋጁ ነበር ተማሪዎች ሆኖም አየ ነው አሁን ይሄ ጠባቂነት መንፈስ ማለት ነው እሱ አለልኝ ከማጥናት ይልቅ ተስፋ አድርጎ አሁን ሌላው ልጅ ተስፋ አድርጎ ተቀምጧል እንደዚህ የሚባል ነገር የለም መውደቅ ይሻላል ከዚህ ያው መጨረሻውም የምናየው ነገር ስለሆነ ይሄን በተማሪዎች እዚህ ላይ ትኩረት ቢያደርጉ ብዬላለሁኝ እኔ ሌላው ምንቴ ብዙ ጊዜ የናሽናል ኤግዛም ፈተናዎችን በተለይ ጎበዝ ተማሪዎች አብሬጅ ተማሪዎች ስተው የምታዩት ሊሳት የማይችል እንዴ ትሪክ የሚያደርጋቸው ነገር ምንድነው እሱ የትኩረት ማጣትና የችኮላ እና ጊዜ በጣም እንደዚህ የሚሰሩ ልጆች ለምሳሌ ሰርተሽ መጨረሻ ላይ መልስሽ -1 መጣ -1 ነው መልሱ አይደለ እሱ -1 መሆኑን ያውቃል እኮ ከትኩረት እጦት የተነሳ ማንን መልስ ያደርጋል አንድን ኤክስ ያደርጋል ሰርቶ ጨርሶ አንድን ያከባል ሰርቶታል ምንም ልጁ ሚስ ያደረገው እንደነዚህ አይነት ነገሮች እኔ በመክረው ምንድነው ይሄ ፍጥነት አጉል የሆኑ እንትኖች አሉ ኦቨር ኮንፊደንት መሆን በራሱ ጥሩ አይደለም ትኩረት ማድረግ ነው መልሱን ደጋግሞ ማየት ግልጽ ነው አይደለ ደጋግመሽ ማየት አሁን ለምሳሌ እኔ ብዙ ጊዜ ይሄን አሁን የምትይ ነገር በነገራችን ላይ እኔ ተማሪዎች ላይ ያለው በጣም ነው የሚታመሙት እንደዚህ አይነት ልጆች ያውቁታል እኮ ወጥቶም ያቺ አንድ ማርክ በህይወት ላይ ትልቅ አስተዋጽኦ አለ እውነት ነው አንዷ ማርክ እና ያ ልጅ ያን የሚችል ልጅ ለሚፈልገው ነገር ያቺን አንድ ማርክ በማጣቱ ከህይወቱ ጋር ራሱ ማገናኘት መቻል አለበት 299 ያመጣል 300 አምጥቶ ማለት ይቻላል ራሱ 600 ቤት መግባት ፈልጎ ለሚፈልገው እንትን ለምሳሌ ለስኮላርሺፕ ሊሆን ይችላል ለሚመርጠው ፊልድ ሊሆን ይችላል ከዛ በላይ ቢጠይቅ ክራይቴሪያ ቢሆን 599 ለምን በዛሽ ምክንያት ያመጣል እየቻለ ስለዚህ ለእንደነዚህ አይነት ልጆች የሚሞክረው ምንድነው ኦቨር ኮንፊደንት መሆን እንዳለ ሆኖ ነገር ግን ትዕግስት ትኩረት በደንብ ማየት አለ ይሄ እውነት ነው ሌላው መልስ የሌለው ነገር የለም ማን ነው ብዛባ የሚባል ቀር ይሰራና ሎኪር ቅድም ብዬሻለሁ አንቺ መልስ ምን ይላል -1 ይላል ምርጫውስ ምን አለ 1 አለ 2 አለ -2 አለ ዲ ምን ይላል ነኖ ብዛባ ይላል ስለዚህ ልጁ ማንን ሊመርጥ ነው ነኖ ብዛባ ነው ሰርቷል አልሰራም ሰርቷል እንደዚህ አይነት ነገር እንዳይመጣ ነው ነኖ ብዛባ የቀረው -1 ትካተታለች የለም ነው ብዛባ መልስ አለው አበቃ እንዲህ አይነት የማይሆን እንትን ውስጥ እንዳይገባ ሰርቷል ልጅ ድካሙን እንዳያጣ ነው ያይቀር ኤግዛክትሊ አግኝተሽኛል እሱ -1 አምጥቷል ምናልባትም ደግሞ ማይነስ የመጣችሁ ተሳስቼ ይሆናል ዋን ነው ብሎ ዋን ጋም ላይ የለም በቃ አለ መልስ አለ እዛ ውስጥ መልሶች አሉ እዛ ውስጥ ሶስቱ ዲስትራክተሮች ናቸው አንዱ መልስ ነው አይደለ ስላለ ትኩረት መስጠት ነው ምንም ያጣድፍ ርዕስ የለም ጊዜን ማየት ነው በሻማት ነው ግልጽ ነው አይደለ ጊዜን ማየት ያንዳንድ ደግሞ የጎበዝ ተማሪዎች ችግር ምንድነው ጥያቄው ላይ ብቻ ተደፍተው ሰርተውታል እዚህ አክቦ ጨርሰውት ወደ የሚሞሉበት ሰዓት ያጣ አንሰር ሺት ላይ ሳይገለበጥ ቀረ እንትኑንም ሳይሞሉ ስም ምናምን ከላይ ኮድ ሚስተር ኤክስ የለ ሚስተር ዋይ የለ የፈተና ህግና ስርዓት ነው 5 ሞላ 4 ተነጠቅ እንዘኗት ህይወት ተበላሽ ሰዓት በደንብ ይሄ በብዛት ነው ገጥሞኛል ሰዓትን እያየህ በሞላ ሰንደቃ ይሄ በምን ነው የመጣ በልምምድ ነው እኛ አሁን ስንሰጣቸው ሞዴል ኤግዛም ኦብቪየስ የኢንትራንስ ኤግዛምን የአንሰር ሺት ተከትለ ነው የምንሰጣቸው ያ መልበድ የልጁ ፋንታ ነው የሚሆነው ስለዚህ እንደነዚህ ነገሮች ላይ ተማሪዎች በንቃት የሰሯት እንድትያዝላቸው ቀድሞ ማንነታቸውን ማስፈር ኦብቪየስ ሌላ ምንድነው ማለት እንፈልገው ያው አንቺም ጨምሪ ነገር እንዳላላቅም ፈተናው እንግዲህ እኔ ሁሌ የምለው ነገር ነው በግድ እንደው ለሞደቅ የሚደረግ ትግል ነው እንጂ የሚወደቀው ነው አይደለም ማይታለፈው ነው አይደለም እነን ለመናገር ይሄን እኔ እንግዲህ ያን ያክል በድሮ ተማሪ ባለው ሰዓት በዚህ ልክ ፐርፌክት ነኝ ምናምን ብዬ ስለራሴ ለመመጻደቅ ሳይሆን አሁን አስተማሪ ሆኜ በሳልፍበት ፖርሽን እንኳን ከበር ማይደረግበት ኤሪያ አለ ልጆች በራሳቸው ደክመው ለፍተው የራስ ጥረት ማለት ነው እዚህ እኛ ደግሞ ማንሰጣቸው ነገር የለም ኦልሞስት ስፖን ፊዲንግ በቃ በራሱ ማለት ነው ታልፊያለሽ በራሱ እንዲሁ በቃ ራሴ እንደው ማለፍ የለብኝም ትግል ነው ይመስለኝ ታለ ማለፍ የሚደረግ ትግል ነው ይመስለኝ ሰው ጦርነት ያለበት ቀጠና ውስጥ ነው የጥይት ድምጽ እየሰማ 600 ምናምን ኦልሞስት 700 ያመጣል it's very simple የተለየ ችሎታ ብቻ ብዬ አይደለም የማስበው ሳይማር ክፍል ሳይገባ ነው ይሄ ምን ነው ለኔ የሚያሳየኝ ፈተናው ምን ያክል መስራት እንደሚቻል ካነበብን ከተዘጋጀን ምንም ይሄ እኮ ሪሰርች ያስፈልጋል ትኩረት ካደረግን አላማ ካለን እኔ ይሄንን ብቻ ብናስብ ፈተናውን ማለፍ እንችላለን ምክንያቱም 6 ሞዴል ሰጥተሽ 6 ሞዴል ተመሳሳይ ማለት ነው መንግስት 2 ሞዴል ሰጥቶ 8 ሞዴል ወስዶ ወርክሺቱ ሳይካተት ፈተናዎች አጭር ፈተናዎች ሳይካተቱ መልመጃ የቤት ስራው የክፍል ስራው ሳይካተት እንደው ይቅር በግድ መውደቅ እፈልጋለሁ ነው ለኔ እሱን ይዘን ብንዘጋጅ በዛ ላይ ደግሞ ቪዲዮ አሲስታንት ለሰኖች አሉ ዩቲዩብ ላይ
ዩቲዩብ ላይ በቂ ጥያቄዎች ራሱ እንዴት እንደሚሰሩ በደንብ ያሳይሻል with different techniques ማለት ነው። ለተለያየ ዓላማ የምንጠቀመው ይሄን ስልኮቻችንን ታብሌታችንን እንደው ይቅር እሺ ሁሉም ይቅር አንድ ወር ከ15 ቀን ብቻ ሁሉን እርግፍ አድርገን ብንሰራ እኔ እርግጠኛ ነኝ ማለፍ ይቻላል በደንብ የሚል ሐሳብ ነው ያለኝ። ምናልባት አንዳንድ ተማሪዎች ሪፈረንስ ቡክ ባይኖራችሁ ለ10 ዓመት የተዘጋጁ የኤስኤልሲ ኤግዛሞች ባይኖሯችሁ ትምህርት ቤታችሁ የሰጣችሁ ሞዴል በመስራት ብቻ ውጤታማ እንደ ሁሉ ነገር ባይኖራችሁ እንደሚኖራችሁ እርግጠኛ ነን። አንዱ ካንዱ ተማሪ መዋስ ይችላል። ቀሪ ጊዜያችሁን ግን እንደ አድቫይስ እንደ ምክር በስተመጨረሻ ለብቻ የሚያጠኑ ተማሪዎች አሉ፣ ላይብረሪ የሚገቡ ተማሪዎች አሉ። ግሩፕ ወርክ በራሱ ማይንድ ሪፍሬሽመንትን ያመጣል። ስታወራ፣ ስትስቅ፣ እየሳክ ስትሰራ የአንዱ ሜተድ በማየት መነቃቃትን ይፈጥራልና በዚህ ሰዓት የብቻ ጥናት ብቻ ሳይሆን የግሩፕ ጥናቶች ውጤታማ ያደርጋሉና ወክ ማድረግ የግድ ፈተና ስለደረሰ 24 ሰዓት አይጠናም። ፊዚካሊ መድከም የለባችሁም፣ ሜንታሊ መድከም የለባችሁም። በደከማ አይምሮ ብታጠኑትም that is wasting, you are wasting your time, your energy። ጤናችሁንም ነው ሉዝ የምታረጉትና የራስ ምታት መታመም የሰውነት ጡንቻዎቻችን መዛል ይፈጠርብናል። ያ እንዳይሆን የተወሰነ ሰዓት ለብቻ የተወሰነ ሰዓት ደግሞ በግሩፕ ቢሆን የግል ምክሬ ነው። ምን ትላለህ እንዴ? በነገራችን ላይ የቡድን ጥናት ውድድር እኮ ነው። በጣም የት ጋር ነው መወዳደር ራሱ ጊዜ መወዳደር እና አንቺ የሰራሽበት መንገድ ላያስደስት ይችላል። እሱ እንደሰራው በሰራው የሱ መንገድ በጣም አንዳንዴ ያስደስትሻል እንዴ ብለሽ ምናምን ነገር you take lesson ነው እና በነገራችን ላይ very important እንደውም የሚመከረው ብዙ ጊዜ ግሩፕ የግል ጥናት እንዳለ መጥቶ ግሩፕ ምንድነው ዕውቀትን ነው እኮ ሼር የምታደርጊው ኖት ኦንሊ ጥያቄ አሰራር አንቺ ባላየሽበት መንገድ እኔ አያለሁኝ exactly አያለሁኝ የሆነውን ሐሳብ ማለት ነው። እኔ ደግሞ ያላየሁትን አንቺ ታያለሽ። ጥያቄውን ለምሳሌ እኔ ስሰራ በጣም ተሰቃይቼ ምናምን ደክሜ ይሆናል ያመጣሁት መልሱን ሂሳባዊ ህግን ሳልጥስ ማለት ነው። ያኛው ደግሞ በቃ እንደሆነ አድርጎት መልሱን አምጥቶታል። ወይም አለ እንዴ ያ እርስ በርስ ማማር it's very advisable። ሌላው እና የተለመደው ነገር ሌሊት ማጥናት ግዴታና የጎበዝ ተማሪ መገለጫ ይመስለናል። እዚች ጋር መናገር የምፈልገው ነገር አንዳንዶቻችን ናይት ፐርሰናሊቲ አለን። ናይት ማን እንደምንባለው የሌሊት ሰዎች የሚባሉ ሰዎች አሉ። በሌሊት አይምሯቸው አለርት የሚሆን ቀን ላይ አቴንሽን መስጠት የማይችሉ ማለት ነው። አንዳንድ ሰው ደግሞ ቀን ያለውን ኢነርጂ ማታ ምንም ነገር ወስዶ ቢቀመጥ እንኳን አለርት መሆን አይችልም፣ ኤፌክቲቭ መሆን አይችልም። ሶዛት እግር ውሃ ውስጥ ይዘፈዘፋል፣ አሸዋ ላይ ስቃይ ነው። ጥናት ስቃይ መሆን የለበትም። ጥናት እርግጠኛ ሆነን ማምጣት ለፈለግነው ነገር የሚወስደን መንገድ ነው ሊሆን የሚገባው። እዚህ ጋር ተማሪዎችም ወላጆችም እንድትገነዘቡ የምንፈልገው ሌሊት ላይ ተኝቶ በማደሩ ከጠዋት ጀምሮ እስከ ከሰዓት ድረስ ኢፌክቲቭሊ የሚሰራ ከሆነ ያ ልጅ ሌሊት እንዲተኛ ይፈቀድለት። ሌሊት ተኝቷል ማለት ሰንፏል ማለት አይደለም። ሌሊት ተኝቷል ማለት የጥናት ፍላጎት የለውም ማለት አይደለም። አንዳንድ ልጅ ደግሞ ቀን ተቀምጦ ቢሰራ ቢፈልጥ አቴንሽኑ ዲስተርብ ነው። በድምጽ በቤተሰብ እንቅስቃሴ ላይብረሪ ውስጥ ባሉት መጽሐፍ ይሰረቃል። ሌሊት ላይ ደግሞ ፉሊ አቴንሽን ሰጥቶ መስራት ይችላል። ሶ ልጆች ቤተሰብም እንድታስቡ የምፈልገው የትኛው ሰዓት ለኔ ምቹ ነው? ሌሊት ስላደርን ውጤታማ ነው። ሌሊት ማደር የጎበዝ ተማሪ መገለጫም አይደለም። ምርጥ ሰዓት የትኛው ነው? የትኛውም ሰዓት ላይ ቢሆን እረፍት መውሰድ ደግሞ ተገቢ ነው። በቀን ውስጥ 24 ሰዓት አለ። በዚህ ሰዓት እያንዳንዱ ትምህርት ቤት መቼም ኢፌክቲቭሊ ተማሪ የ12ኛ ክፍል ተማሪ እየመጣም አይደለም። ኦፌንዶኖች ይታያሉ። በተለይ የሰኔ ወር ሲመጣ ኦፌንዶች በደንብ ይታያሉ። ምን እያረጋችሁ ነው? ትምህርት ቤት አለመምጣት ጉብዝናህን አይገልጥም። ትምህርት ቤት መምጣትም ጉብዝናህን አይገልጥም። ጉብዝና ራስ ላይ የምትጠቀመው ትክክለኛ የሰዓት አጠቃቀም ነው። ለማንም ብለን ሳይሆን እኛ ምርጥ የምንሆነው የትኛው ሰዓት ላይ ነው? ኢነርጂያችን ፉሊ ኢንጌጅ የሚያደርገው ምን ሰዓት ላይ ነው የሚለውን ተማሪዎች በደንብ መገንዘብ ማወቅ አለባችሁ። ዊክነሳችሁን ማወቅ አለባችሁ። ፈጣን ሆናችሁ ብዙ ነገር ተሳስታችሁ ከሆነ ዘላስት 6 ኤግዛሞች ላይ 7ኛው ኤስኤልሲ ከሆነ ቴክ ሌሰን በ6 ፈተናዎች ላይ የሰራነውን ስህተት 7ኛው ላይ ላለመስራት ቴክ ታይም ዊዝ ዩርሰልፍ ፕላስ አመጋገባችሁን አስተካክሉ። ብዙ አትብሉ።
ለምን ሰውነታችንን ምግብ በበዛ ቁጥር ያደክማል። በዚህ ሰዓት ቤተሰብን ቡና ይሰጣችኋል፣ እንድትነቃቁ ይደረጋል። ፈተና ደርሷል አጥኑ ትባላላችሁ። ቴንሽን ማቆም አለባችሁ። ጀስት ተዘጋጁ። ምንም ባይኖራችሁ የተፈተናችሁ ፈተና እጃችሁ ላይ አለ። እጃችሁ ላይ ከሌለ ትምህርት ቤቱን በድጋሚ መጠየቅ ነው። በዚህ ሰዓት ለእናንተ ምንም ነገር የሚሰስት የማህበረሰብ አካል የለም። ከራስ በላይ ንፋስ ነው የሚባለው። በቃ ለእናንተ አሁን እናንተ ነው ያላችሁት። እኔ ስለምወዳችሁ አልፈተንላችሁም። በጣም ስለሚወዳችሁ ቤተሰብ ገብቶ አይፈተንላችሁ። ትችላላችሁ። ባለፈውም ተናግሬያለሁ። በዚህ ውስጥ የመጣችሁ ልጆች ትችላላችሁ። እስከዛሬ ጊዜያችሁን ያልተጠቀማችሁ ተማሪዎች 1 ወር ኢንጌጅ ካረጋችሁ አሁንም እድል አላችሁ። ቢያንስ የማለፍ እድል አላችሁ። ስለዚህ ተስፋ ይዘን እንድንሰራ እፈልጋለሁ። ምንቴ ማትማቲክስን ብቻ አይደለም ብዙ ነገሮችን አንስቶ ነግሮናል። ስለመጣ ሐሳብን ሼር ስላደረግ ኤክስፒሪየንስን ስላካፈልከን አመሰግናለሁ። እኔም በጣም አመሰግናለሁ።